ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ በአዲስ ቪዲዮ መጥቻለሁ። እንደዚህ ገራጄን ምን እንዳስመሰልኩት ቢፎር እና አፍተር ታዩታላችሁ ማለት ነው። እንዴት አድርጌ እንዳጸዳሁት በቃ እዚህ ጋር ደግሞ ቡና አዘጋጅቻለሁ። ስራዬን ከጨረስኩኝ በኋላ ቆንጆ ቃቴኛ የቡና ቁርስ ጋግሬያለሁ እና በጣም በቃ ገራጃችን አንዳንዴ ቤታችን ዝርክርክ ሲል በቃ ውሳኔ መወሰን መቻል አለብን። እንደዚህ ይኸውላችሁ ምን እንደሚመስል በእውነት ከምነግራችሁ በላይ እንዴት በቃ እቃው እንዲህ ተጨናንቆ እንዴት እንደሚያጨናንቅ በጣም እንደዚህ እንግዲህ የማይፈለጉትን እቃ እየጣልኩ ይህን ሁሉ እቃዎች በሙሉ እንግዲህ ወስኜ በቃ በሙሉ አውጥቼ ገራጄን እንዴት አድርጌ እንዳሳመርኩት በእውነቴ ነው የምላችሁ ከምነግራችሁ በላይ በቃ ጽድት ብሎ ሳየው እንዴት ደስተኛ እንደሆንኩኝ። እንደዚህ ይኸውላችሁ የገራጁ በር ይሄን ይመስላል። በአሜሪካን ሀገር ሞተሩ ከላይ አለ። እንደዚህ ቀለሜን አስቀብቼ እንደዚህ ውስጡ ጽድት ብሎ አምሮ ብታዩ በቃ እንዴት ሰላም እንደሆነ እንዲህ ጽድት ብሎ ስናየው አንዳንዴ ቤታችን ዝርክርክ ሲል እንዴት እንደሚያስጠላ ስትረስ ነው የሚያደርገው እና እንደዚህ አድርጌ ቆንጆ አድርጌ ቤቴን አጽድቻለሁ። ይህችን ቪዲዮ ለማካፈል የፈለግኩት ከዚህ ሳምቲንግ እንደምታገኙ ተስፋ አለኝ እና እንደዚህ አድርጌ ጫማዎቹን በአንድ ሳይድ ደርድሬ ገራጄን እንደዚህ አስተካክዬ እንግዲህ እዚህ ጋር ደግሞ ወንበሮች አዘጋጅቻለሁ። አንዳንዴ ቆንጆ አየር ሲመጣ አሁን ሳመሩ ሞቅ ብሏል፣ እኛ ጋር ሞቅ ደመቅ ብሏል። ትንሽ አበባው እየረገፈ ግን ትንሽ ያማል፣ ድምፄም ተቀይሯል። እንደዚህ ይኸውላችሁ ጽዳቴን ጨርሼ ሻወሬን ወስጄ ቁጭ ብዬ እዚህ ጋር ቡና እያፈላው ነው። በጣም በሚገርማችሁ ሁኔታ በእውነት አንዳንዴ የአእምሮ ጥንካሬ ነው የሚያስፈልገው። በእውነት ብርትት ካልን የማይቻል ነገር የለም። እንደዚህ ጽድት አድርጌ ለሽታው ደግሞ እዚህ ጋር ዕጣን እያጨስኩ ነው። ቀለሙ አዲስ ስለሆነ በቃ አዲስ ቤት ሰራው ነው የምላችሁ። ይኸውላችሁ ወይ ብዬ ምን ያህል ደስ እንደሚል ብታዩ በቃ አብያለሁ አብዬላችኋለሁ። ኑ እንጠጣ ቡና፣ ቆንጆ የቡና ቁርስ ቃቴኛም አለ። ኑ እንብላ እና ከኤልዳና ዩቲዩብ የምታገኙት ቀላል የኑሮ ዘዴ የላይፍ ስታይል ነው እና ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እንዲሁም የነበራችሁ ስለምትሰጡኝ መልካም ቅንነት አስተሳሰባችሁ፣ አይዞሽ በርቺ ያላችሁ ስለምታበረታቱኝ ሁሉ ምስጋና ልዩ ነው። እኔ እንግዲህ የምሰራው ዩቲዩብ በቃ አንዳንዴ ሁሉም ሰው የየራሱ ፍላጎት አለው። እኔ ደግሞ ጥሩ ነገር ከማውቃቸውና ከጠቀሙኝ ለእናንተ ለማካፈል ፈቃደኛ ነኝ ማለት ነው። እንደዚህ እንግዲህ ቪዲዮዬን ራሴ ነኝ እየቀረጽኩ ራሴ እንግዲህ እንደዚህ እያዘጋጀው ያው እንዴት ቀላል አይደለም ይሄንን ማድረግ ራሱ በቃ ያው ጊዜ ሰተን ስለማደርገው በጣም ደስ ይለኛል። እኔ በቃ እንደዚህ ቡና አፍልቻለሁ። ይኸውላችሁ ደጁ ደግሞ ሞቅ ብሎ ፀሐዩ ወጥቷል። በቃ እንደዚህ አድርጌ እንግዲህ እየሰራው እያዘጋጀው ስራዬን ጨረስኩኝ ማለት ነው። እንግዲህ ከማይሆኑትን ደግሞ እንግዲህ የማያስፈልጉትን እቃችንን ደግሞ በሙሉ አውጥቼ ገራጄ እንዲህ ጽድት ብሎ ይኸውላችሁ እንግዲህ አሁን እፎይ ብያለሁ እና ስለ መልካም ጊዜ ስለ ሁሉም ነገር ስለ መልካም በውስጥ መስመር እየደወላችሁ አይዞሽ ስለምትሉኝ ስለ መልካም ቅን ሰዎች በሙሉ በእውነት በድጋሚ አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እዚህ ጋር ይኸውላችሁ ቡና በጤና አዳም እንዴት እንደሚጣፍጥ እና እየጠጣው ነው እላችኋለሁ። መልካም ጊዜ። ሲዩ ኔክስት ቪዲዮ ባይ